እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ፈጣሪ ይመስገን አለሁኝ። በጣም ጠፍቻለሁ፣ ቢዚ ነበርኩኝ በነገራችን ላይ እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ፈጣሪ የተመሰገነ ይሁን። ለመላው የክርስትና በዓል አማኞች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። በዓላችን ነበረ። እሱም ነው ቢዚ ያደረገኝ እና እንዴት ናችሁ? ደህና ናችሁ? ያው እኛ ባናከብረውም ያው ቤተሰብም ታወራላችሁ ምናምን ምናምን ነገር እና በጣም ቢዚ ነበርኩኝ፣ አልተመቸኝም ነበረ። ሰሞኑን ጠፍቻለሁ እላችኋለሁ። እንዴት ናችሁ? ቪዲዮዬን ላይክ እና ሰብስክራይብ እያደረጋችሁ ጀምሩ ትላችኋለሁ ውዶችዬ። ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? ከኔ ጋር እግዚአብሔር ይመስገን አለሁኝ። ዛሬ የመጣሁት እውነት ለመናገር በጣም አዝኜ ነው። እግዚአብሔርን ያዘንኩት ደግሞ በእህታችን በቀነኒ ጉዳይ ነው እና እህታችን ቀነኒ ነፍስሽ በአጸደ ገነት ትረፍ። ያው እኛም አላሳረፍንሽም ለነገሩ ማለት ነው፣ እውነት ለመናገር ማለት ነው። ደግሞ ሰሞኑን ወንድሟ የተናገረው ነገር ማለት ነው በጣም ነው ውስጤን የበላኝ፣ በጣም ነው ያሳዘነችኝ። እውነት የሰው ልጅ ማለት ነው ከላይ ፊቱን አይታችሁ መልኩን አይታችሁ ማለት ነው በቃ የተመቸው ነው የሚመስለው። ይቺ ልጅ በጣም በብዙ ነገር ታፍና ነበረ። ለካ ሰው እንደዛ እየተደበደበች እንደዛ አንድ እንኳን ድብደባ እኮ ቢሆን እኮ አንድ ነገር ነው እኮ። የዛን ሁሉ እንግዲህ ምናልባት ቲክቶክ ላይ አይታችሁ ከሆነ በጣም ብዙ የተደበደበችው ፎቶ እየወጣ ነበር እና እኔ በጣም የገረመኝ ነገር የቤተሰቦቿ ነገር ነው። ግን ይቅርታ አድርጉልኝና ማለት ነው እንዴት ነው ለምሳሌ እኔ አሁን ወንድሟን ትንሽ ቅር ያስባለ ማለት ነው። ያ ሁሉ እየተደበደበች፣ ያ ሁሉ እየተመታች፣ ያ ሁሉ እንግዲህ ያ ሁሉ ድብደባ መቼም መጀመሪያ ንግግር ይኖረዋል፣ ጭቅጭቅ ይኖረዋል፣ ብዙ ነገር ይኖረዋል እና ካልተስማመች በቃ ምንድን ነው የዚህን ያክል እኮ ሰው በቃ እሷ ካልተስማማች በቃ ምንድን ነው ቢቀርስ? እውነት ለእናቱ አንድ ፍሬ ልጅ ለእናቱ አንድ ፍሬ ለዛውም አንድ ሴት ልጅ የዘላለም ጸጸታ ጥላ ሄደች ማለት ነው። እሷም ገና በልጅነቷ ገና እንኳን አንድ እንኳን ሳትወልድ ሄደች። እግዚአብሔር በሰላም ያሳርፋት ነፍሷን። እና ግን እግዚአብሔር ያኔ በቀናችን ነው መቼም የሚወስደን፣ እሱን አልጠራጠርም። ግን እኔ ትንሽ ቅር ያስባለኝ ነገር ለምንድን ነው ያ ሁሉ ነገር ስትደበደብ ለምንድን ነው ወይ ቤተሰብ ጋር ያልሄደችው? እኔ እንደሚመስለኝ ማለት ነው የኛ ሀገር ቤተሰብ ይሄ ክብር ምናምን የሚባል ነገር አለ። ባለቤትሽ እየመታሽ ምናምን የምትኖሪው ነገር አለ ማለት ነው፣ የሚኖረው ነገር አለ። እሷም ወይ ለቤተሰቦቿ ክብር ይሆናል ሁሉ ነገር አፍና ከዛሬ ነገ ይቀየራል እያለች የውስጧን አውጥታ ሳትናገር የውስጧን አውጥታ እንደዚህ ነው ሳትል የሁሉ ነገር መጨረሻ ላይ እየተበላሸው ማለት ነው። እና እኔ በጣም ነው ያዘንኩትን በቤተሰቦቿም በወንድሟ ነው። ለምንድን ነው እንደዛ እስከምትሆን? እነሱ ቢረዷት በእርግጠኝነት እነሱ አይዞሽ ቢሏት እነሱ የሆነ ነገር የምታማክራቸውን ነገር የሆነ ነገር ቢረዷት ይች ልጅ እዚህ ውስጥ አትገባም። ምክንያቱም ምንም የሚያስገባት ምክንያት የለም። ይች ልጅ ወጣት ናት፣ ገና ምንም አላየችም። በጣም ብዙ ነገር መስራት ትችላለች እና ማለት ነው በጣም ብዙ ነገር ተሰቃይንታ ነው ልጅቷ ሌላ ነገር ውስጥ የገባችው እንጂ የፈለገ ነገር ቢሆን ይህንን ውሳኔ አትወስንም። አላውቅም፣ ከፎቅ ተወርውራ ነው ምናምን ሲጀመር
ይሄ ሁሉ ድብደባ አድርሶባት ራሱ ነው እንጂ የገደላት ምንም የተወረወረችው ነገር የለም። እና አንዳንድ ጊዜ በጣም ያሳዝነኛል የኛ ፋሚሊ የኛ ቤተሰብ ወይ ደግሞ ኢትዮጵያውያን በጣም ነው የምናሳዝነው እውነት። አንዳንድ ጊዜ ከእንትናችን ክብራችን ይበልጥብናል። አሁን እንዴት መሰላችሁ ክብራችን ሲላችሁ አንድ ሴት ልጅ አግብታ ወይ ደግሞ አግብታ ከአገባች በኋላ ባሏን ፈታ ወደ ቤተሰብ ስትቀላቀል ያለው ክብር እንደ እንትን ይቆጠራል። ማርያምን ቢቀርስ እንደ አንዳንድ ጊዜ እኮ ካልሆነ አልሆነም እኮ ነው በቃ ካልሆነ አልሆነም ነው ሙ ግዴታ ያኔ ግዴታ የማይሆን ነገር አይሆንም ነው እውነት ለመናገር ማለት ነው። በዛ ላይ ደግሞ እሷ በጣም ወጣት ናት፣ ገና ትንሽ ልጅ ናት። ቢቀርስ ይሄ ከነገ ዛሬ ያልፋል እየተባለች ክብሯ ደግሞ አንድ ሰው ደግሞ ማለት ነው በነገራችን ላይ አንድ ሰው አይደለም መማታት ቀርቶ መሳደብ ከጀመረ ሌላ የሆነ የውስጥ ጥላቻ እንኳን በፊቱ እኮ ያስታውቃል እውነት ለመናገር። እንዴት ነው የምናስበው? የሆነ ሰው እኮ እናንተ አሁን ለምሳሌ እናንተ የሚያኖራችሁ ሰው በፊት ያለው ፍቅርና በኋላ እንዴት ውስጡን መረዳት ትችላላችሁ እኮ። በዛን ጊዜ መራቅ ነው፣ ምንም አያስፈልግም ከእንደዛ አይነት አነካኪ ሰው ጋር ማለት ነው። አሁን ቤተሰቦቿም ተነካኩ፣ እሷም ህይወቷ አለፈ። ምንም የሚያስጠላ ነገር ነው። ስለዚህ እንደዚህ አይነት ነገር ሲገጥም መጀመሪያ ላይ ካለስ የሆነ ውሳኔ መወሰን አለብን። እንዴ ይቺ ልጅ እኮ አንዴ ተመታለች፣ ሁለቴ ተመታለች፣ ሶስቴ ተመታለች፣ አራቴ ተመታለች እኮ ከአንድም ሁለት ሶስት ጊዜ በጣም ብዙ ጊዜ ነው የደበደባት። በዛን ጊዜ እኔ ማርያምን በፊት እንኳን በቃ በሆነ እኔ እንጃ እንደዚህ አልመሰለኝም ነበር። ግን ልጁ እያንዳንዱን ወንድሟ ማለት ነው እያንዳንዱን መረጃ ሲያወጣ በጣም ነው ያዘንኩት። ምክንያቱም የዛን ጊዜ ሽጉጥ ሁሉ ደቅኖባታል። እንዴ ሽጉጥ መደቀም ማለት እኮ ምን ማለት ነው? አሁን የሰው ልጅ ባለቤቱ ላይ ሽጉጥ መደቀም ማለት በጣም ይሄ እንትን የሚል ነገር ነው። በዛን ጊዜ ወንድሟም ሆነ እሷም ሆነች ከለስ ቤቱን ትተውለት መውጣት ነበረባቸው። እውነት ለመናገር እንግዲህ የእንትኑን አላቅም፣ ግን እኔ እንደመሰለኝ ነው። በጣም ስላዘንኩኝ ነው። ለምንድን ነው በቃ እኔ እንጃ። በዛ ላይ ደግሞ እሱ ታዋቂ ነው። ብቻ ከምትገምቱት በላይ ነው ሁሉ ነገር እና ያኔ ሌላ ሰው እንኳን ትምህርት ቢሆን ጥሩ ነው። የተለያያችሁ እህቶቼ በትዳር ውስጥ ሆናችሁ ወይም ደግሞ ወንድሞቼ በትዳር ውስጥ ሆናችሁ እንደዚህ አይነት ነገር ካለ ከቻላችሁ ቁጭ ብላችሁ ነገሮቹን ለማስተካከል መሞከር ተነጋግራችሁ፣ ካልቻላችሁ ቢቀርስ እውነት ለዚች ለጭር እድሜ ለዚች ስንት ዓመት ለማኖራት እድሜ እና ማለት ነው ለዚች ለትንሽዬ እድሜ ስንት ዓመት ለምንኖራት እድሜ አንዳንድ ጊዜ ተራርቆ መኖርም አንዳንዴ አሪፍ ነው ውዶችዬ። እንደዚህ የዚህን ያክል በነገራችን ላይ በጣም ብዙ ህይወታቸው በእንደዚህ አይነት ነገር የሚያልፈው ማለት ነው ውሳኔ ባለመወሰን ነው። እውነት ለመናገር ማለት ነው ትዳር ማንም የሚጠላ ሰው የለም። ካልሆነ ደግሞ ባይሆን በቃ እንትን ባይል ጥሩ ነው እና እግዚአብሔር ብቻ ነፍሷን ይማር። ከእንደዚህ አይነት አደጋ ሁላችንም የሚጠብቀን። ምክንያቱም የሰው ልጅ ታሞ ሲሞት በጣም እንትን ነው ውዶች። እናቴ ምን ትላለች መሰላችሁ? እውነት በጣም የማስታውሰው ነገር ማለት ነው አሟሟቴን አሳምርልኝ ትላለች። እውነት መጨረሻዬን አሳምርልኝ ትል ነበር እናቴ ማለት ነው። እና አንዳንድ ጊዜ አስታማችሁትም
አገላብጣችሁትም ሰው ሲሞት ሞተ ይባላል። በዛ ላይ እናቷ እንዴት እንደምታሳዝን አንድ ሴት ልጅ ናት ያለቻት። ሀታ እሷ ራሱ እንዴት እንደምታሳዝን ገና ወጣት ናት፣ ወጣት ህፃን እና ብቻ እግዚአብሔር ሁላችንን የሚጠብቅን ከእንደዚህ አይነት ነገር ከቻለን በቃ ራሳችን ብንጠብቅ ከፈጣሪ ጋር። ፈጣሪ ነው በእርግጥ ሁሉ ነገር የሚያደርገውና ከቻለን በቃ ብንጠብቅ ራሳችንን ለማለት ነው። ያው ሰሞኑን የወጣውን መረጃ ካያችሁት እንግዲህ እናንተም ይገባችኋል ብዬ አስባለሁ። እናንተም ይሄ ሀሳብ እናንተም ጋር ይኖራል ብዬ አስባለሁ። ግን በጣም ያሳዝናል እንደዚህ መሆኑ። ባይሆን ጥሩ ነበር። እንግዲህ የፈጣሪ ፍቃድ ነው፣ ሆኗል። እሷንም በአጸደ ገነት ያኑራት። ግን በቻልነው አቅም እንደዚህ አይነት ነገር ሲፈጠር ለውሳኔ ቅርብ መሆን አለብን። ውሳኔያችን ቶሎ መወሰን አለብን እንጂ እንደዚህ ዝም ብለን ባይሆን ጥሩ ነበረ። እና ወዶችዬ በጣም ነው የምወዳችሁ የማመሰግናችሁ። ሰብስክራይብ እያደረጋችሁ ማሮች ቢያንስ እንኳን እስኪ ላይፍ እስከምገባ ድረስ ማለት ነው። ተው ግን እና ወዳችኋለሁ።